ለኔ የሚገባኝ ይሄ ከሆነ ለኔ ምላሽሽ ይሄ ከሆነ ለእያንዳንዱ ነገር በጣም አመሰግናለሁ። ወረቀትሽን መቀመጥ እኔ ለአንቺ ክፉ አልመኝም። የነገ ህይወትሽ የተስተካከለ ይሆንልሽ፣ ጥሩ ሰው ይግጠምሽ። ይሄ ነው ልልሽ የምችለው። ገባሽ? ምንም ስለአንቺም ክፋት አልመኝም። ምንም አያግኝሽ። የልጄ እናት ነሽ። ልጄ ከአንቺ ጋር ነው ያለው። ይሄ ነው የምመኝልሽም ማለት ነው። ለእኔ ግን ለሰጠሽኝ ክብርም ለሰጠሽኝም ላደረግሽም ነገር ለሁሉም ነገር መሰግናለሁ። እኔ ትችላለሽ። አይተዋራረሽኝ ዘመድ አሳጣሽኝ አላሳዝንሽም ወይ ማረፊያ እንደሌለው ተንሳፋፊ ያረግሽኝ አላሳዝንሽም ወይ ግፍ እንደዋልሽብኝ ግፍ ይጠብቅሻል አላሳዝንሽም ወይ እንደኔ ተላላ የቲኖ መስሎሻል። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦቼ እንግዲህ ደህንነቴን በማይወዱ ሰዎች መካከል ሆኜም ደህና ነኝ። ያው እንግዲህ ብዙ ነገር ተደርጎም ምንም ሆኖ እኔ ግን ደህንነቴን አላጣሁኝም፣ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ፋሚሊዎቼ ዛሬ ለአንድ ነገር ወደ እናንተ መጥቼላችኋለሁ። በዚህ ሰዓት እኔ አሁን ስለ ሰውም ክፉም ነገር ጥሩም ነገር ምናምን ለመናገርም አይደለም የመጣሁት። ያው ሩታ ፍላጎቷን ላሳካላት እፈልጋለሁኝ። ከኔ የምትፈልገው ነገር ነበረ። ይሄ ወረቀት ባለፈው ፖሊስ ጣቢያ ላይ ሰጥተውኝ ነበር እንደፈረምበት ማለት ነው። እና አልፈረምኩበትም ነበር እስከ ትላንትና ድረስ ማለት ነው። እና እቺ ወረቀት ላይ ማታ ፈርሜላታለሁኝ። ይሄን ነበር የምትፈልገው፣ ተሳክቶላታል። ከዛም አልፎ ደግሞ እንግዲህ ቤተሰቦቼ ያው እኔና ሄርሜላን ማራራቅ ነበር ፕላኗ፣ ከጓደኞቼም ለመለያየት ነበር። እሱም ተሳክቶላታል። ችግር የለውም። ለእሷ እልህና በቀል እንደዚህ ከሆነ ኖርማል ነው፣ ችግር የለውም። ለእኔም ፈጣሪ ያለኝና ምንም አልሆንም፣ ህይወት ይቀጥላል። ግን ደግሞ በዚህ ልክ በጣም የወረደ ስራ ትሰራለች ብዬ አንድም ቀን አስቤያት አላውቅም ሩታ። በዛ ላይ ደግሞ አምኛት ነበረ እና ማላቃት ሰው ነው የሆነችብኝ ማለት ነው። ሩታን ከዛ በፊት አብረን ስንኖር እስከዛሬ ድረስ 1 ዓመት ከምናምን አብረን ስንኖር እኔ ሩታን አላቃትም ነበር ማለት ነው። አሁን ያወቅኳትና በተፈጠረው ነገር በጣም አዝኛለሁ፣ በጣም ከፍቶኛል፣ በጣም ደብሮኛል ከምላችሁ በላይ ማለት ነውና ምን ልበላችሁ፣ ሁሉ ነገሮች ላይ ነው ነገሮች እንዲዞሩብኝ ያደረገችው ማለት ነው። እንዳለችውም ያኔ እንደፎከረችውም ብቻህን አስቀራለሁ፣ ባዶ አስቀራለሁ እንዳለች ሀሳቧን ተሳክቶላታል። እና ማታ በጣም ነበር የከፋኝ፣ በጣም በጣም ከምላችሁ በላይ ማለት ነው። ኖርማል ነው፣ ያልፋል፣ ይሄም ቀን ያልፋል። የተሻለ ቀን እንደሚመጣ ምናለሁኝና ችግር የለውም። ከዚህ በኋላ የእሷን ፍላጎት የእሷን ሀሳቡን ምናምን አስተካክላታለሁኝ። እና ለዛም ብዬ ነው ዛሬ የመጣሁት። ይህንን ወረቀት ማስረከብ ስላለብኝ እንድፈርምላት ፈለጋ ስለነበረ ፈርሜላታለሁ። የወደደችውን የፈቀደችውን ነገር ታደርግ። ይህን ወረቀት ስትፈርም ግን የምትፈልገው ነገር አሁን ቢሆን ከኔ የትኛውም ነገር የምሬን ነው የምላችሁ፣ የትኛውም ነገር መውሰድ ትችላለች። አብረን ያፈራናቸው ነገሮች ናቸው አብዛኛዎቹ። እንግዲህ ሁሉንም ነገር ፈቅጄላታለሁ። ሁሉንም ነገር ማለት ነው መውሰድ ትችላለች። እስከዛሬም ድረስ የኔ ጥፋት ነው እኔ መጠበቅ። እሷን አንድ ቀን ተስተካክላለች፣ አንድ ቀን ነገሮች ይሆናሉ ብዬ በማሰብ ብቻ የኔም ጥፋት አለበት። ቤተሰቦቼ ጥፋቴ ምንድነው? እሷን ማመኔና ያው እንደምወዳት እንደማፈቅራት ስለምታውቅ ነው በዚህ ልክ እኔ ላይ የተጫወተችብኝ ማለት ነውና እኔ እንደሷ ብሆን ኖሮ ብዙ ነገሮችን ማበላሸትም ሆነ ብዙ ነገሮችን ማለት ይችል ነበር። ግን ለበጎ ነው፣ ለበጎ ነው። እንደዚህ አይነት ነገሮች ሲመጡ እኔ ለበጎ ነው ማለትን እመርጣለሁኝና አንዳንዴ ነገሮች ሙሉ ጭልምልም ይልባቸዋል። ያኔ የምታደርጉት ነገር ነው የምታጡትና ለእኔም ህይወት ላይ እንደዚህ ነው የሆነው በዚህ 2 ቀን ማለት ነው። በቃ አንዳንዴ እኔን በደንብ ጠንቅቃ ስላወቀችኝ ልቤን ስለምታውቀው ከልቤ እንደማፈቅራት ስለምታውቅ እንደምወዳት ስለምታውቅ ነው እንጂ በዚህ ልክ እንደዚህ የተጫወተችብኝ እንዴት ልትሆን አትችልም ነበር። ሲቀጥል ደግሞ ዙሪያው ላይ ብዙ ሰዎች አሉ አሁን ላይ ሆይ ሆይ ያሏት ነው።
ምናልባት የሚጠቅሟት ከሆነ የነገ ህይወቷን የሚያሳኩላት ከሆነ ይሁንላት፣ ችግር የለውም። በልህ ወይም በበቀል ከሆነ ከኔ አትበስም ሩታ ማለት ነው። እግዚአብሔርም አምላችሁ ህይወቷን ሙሉ እንደዚሁ እያለቀሰች እንድትኖር ማድረግ እችላለሁ። ግን ያንን ነገር አልፈልገውም። እኔ ምንም ቢሆን የልጄ እናት ናት። ክፉ እንዲነካት አልፈልግም። እኔን የመሰለ ልጅ ወልዳልኛለች። ስለዚህ ነገ ከነገ ወዲያ ይሄ ህፃን ያገናኘናል እና ያንን በማሰብ ዛሬ ላይ ምንም ነገር እሷ ላይ ማድረግም ሆነ ምንም ነገር ማድረግ እንትን ማለት አልፈልግም። ክፉ አይንኳት፣ መልካም ነገር እመኝላታለሁ። ህይወት በእንደዚህ አይነት መንገድ እሷን የሚሰምርላት ከሆነ ይሳካላት ነው ያልኩትና መታሉት። ለማንኛውም ይህንን ወረቀት ስለቻት ዛሬ እኔ እና እሷ እንለያያለን። እኔና እሷ ነገር እዚህ ጋር ያበቃል ማለት ነው እና እንዴት ነህ? ፈጣሪ ይመስገን። እሺ ዛሬ ለማንኛውም የጠራሁሽ ወረቀትሽ ላይ ፈርሜልሻለሁ። የምትፈልጊው ነገር ነበር አለ። በጣም በትክክል ተሳክቶልሻል። ፍላጎትሽ ሆኗል። ያንቺን ፍላጎት ነበር መጀመሪያ እና ስለ ሁሉም ነገር ግን ከልብ አመሰግናለሁ። ለሰጠሽኝ ምክር፣ ለበቀልሽም፣ ለእያንዳንዱ ነገር በጣም አመሰግናለሁ። እኔና አንቺ 1 ዓመት ከምናምን አብረን ስንኖር እኔ ሩታን አላውቃትም ነበር ማለት ነው። ትክክለኛ ባህሪሽን አሁን ነው እያሳየሽኝ የመጣሽው እና እያንዳንዱን ለሰጠሽኝ ነገር አመሰግናለሁ። ቢገባሽ ግን አምኜሽ ነበረ። ቢገባሽ ልቤ ተመልሶ ነበር ወደ አንቺ። ቢገባሽ ሁሉ ነገር እንትቼ ሁሉ ነገር ጎኔ ላይ ያሉትን ነገሮች በሙሉ አባሬ ከአንቺ ጋር ሆኜ ነበረ። ግን ደግሞ አንቺ እኔን መበቀልና እልህ መያያዙ መሆን የተሻለ ቦታ የሚያደርስሽ ስለመሰለሽ የልብሽን የፍላጎትሽን አድርገሻል። ስለዚህ ዛሬ ላይ እኔ አንቺን አሁን ልክ የሆነ ነገር መጥፎ ነገር ላድርግ ወይም ነገር እንትን ልል አይደለም። ችግር የለውም። ለእኔ የሚገባኝ ይሄ ከሆነ ለእኔ ምላሽስ ይሄ ከሆነ ለእያንዳንዱ ነገር በጣም አመሰግናለሁ። ወረቀትሽን መቀበል ትችላለሽ። ቴንኪው፣ በጣም አመሰግናለሁ። ግን ደግሞ ማለት ነው 1 ዓመት ከምናምን ስንኖር አላቅሽም ነበር ካልከኝ ይህንኛው ማንነቴን ያመጣሁት በአንተ እጅ ነው። አንተ ነው የሰራኸው ይሄን ማንነት እና ብዙ ሊደበር አይገባም። ሲቀጥል ደግሞ አንተ ብዙ ነገር አድርገህና ብዙ ነገር እንደፈለግ ሆነ እየመጣህ እኔ ቁጭ ብዬ የምጠብቅህም በቃ አይደለሁም። እኔም ክብር አለኝ። እሺ አንተ ከፈለግከው ሰው ጋር ከፈለግካት ሴት ጋር በቃ እንጃ እኔ እንደምንም ሳልቆጠርና እንደምንም ሳልታይ አንተ እንደፈለግ ሆነ እየመጣ ከዛ ሁሉ ጊዜ የምቀበልህና ትናንትና ያደረግከውን ነገር ይሁን ብዬ ሳልፍና ስትደጋግመው ማይጨክንና ማይቆርጥ ልብ ወይም ደግሞ ማይጠላ ልብ ያለኝም አይምሰልክ። እሺ ትክክል ነህ። ይህንን ነገር ነው የምፈልገው አሁን ከኔና ከአንተ መካከል። አሁን እኔ እናንተ ነገር በ4 ነጥብ አበቃ ማለት ነው። አንተም እኔ ጋር አትደርስም። ካሁን በኋላ ሰላሜን አግኝቼ በደንብ የምፈልገውን ነገር እያደረግኩኝ በስነ ስርዓት ከልጅ ጋር በደስታ እኖራለሁ ማለት ነው። አንተ ከኛ ህይወት ወጥተሃል። ስለዚህ ዳግመኛ በምንም አይነት መንገድ ውስጥ አንገናኝም። መገናኘትም አልፈልግምም፣ አንችልምም። ትክክለኛውና ተገቢው ነገር ነው የሆነው። እንደዚህ ስትይ ግን በመሀላችን ልጅ አለ። ገባሽ? ምንም የሚያገናኘንም ምንም እንትን የሚለን ነገር የለም ማለታችን። ገባሽ? እንደዛ ብለሽ የምታስቢ ከሆነ ልጄን ስጭኝና እኔ ጋር እየኖረ ምንም ነገር የሚያገናኘን ነገር አይኖርም። ገባሽ? አይ ካልሽ ግን ይሄ ልጅ በመሀላችን እስካለ ድረስ በፈለኩት ሰዓት የማየት ሰምተሻል ብዬ አስባለሁ። ባለፈው ፖሊስ ጣቢያ ላይ ሁሉንም ነገር ማለት ነው በፈለኩት ሰዓት የማየት ለልጅ የሚያስፈልገውን ነገር የማድረግ መብት እንዳለኝም በደንብ ማወቅ አለብሽ። ከዚህ በኋላ ምንም የሚያገናኘን ነገር የለም ምናምን ልትያችን
ልጁ የኔም ያንቺም ነው። ችግር የለም ታየዋለህ። ይህንን በደንብ እመኝበት። ከዛ ውጭ ግን ይሄ ማንነትሽ አንቺ ካዋጣሽና ለአንቺ ሰላም ከሰጠሽ ከዚህም በላይ መሆን ትችላለሽ። የፈለግሽውን ነገር ፈቅጄልሻለሁ። ደስተኛ የሚያደርግሽ ከሆነ ይህ ህይወት ለአንቺ ትክክል መስሎ ከታየሽ የፈለግሽውን ነገር ማድረግ ትችላለሽ። እኔ ግን ሩታ ማላቅሽ አይነት ሰው ነው የሆንሽብኝ። በጣም በጣም ማለት ነው። ትላንትና ያሳየሽኝ ፊት፣ ትላንትና ያሳየሽኝ አክት፣ ትላንትና ያሳየሽኝ የሆንሽው ነገር በሙሉ ከፊቴ ላይ ምንም ሊጠፋ አልቻለም። ገባሽ? ያው ሁሉ ማታለል እኔን አስፈላጊ አልነበረም። ሁለት አይነት ሰው ነው የሆንሽው ማለት ነውና ከፈለግሽ በግልጽ አማርኛ ያኔን እኔ እናንተ አብረን መሆን አንችልም። እዛው በነጋታው ቀጠሮ ተሰጥቶን ነበር አይደለ? የግድ መፈረሚያ አይቀርም ነበር። በእንደዚህ አይነት መንገድ ከምታስፈርሚኝና በእንደዚህ አይነት ነገር ከምትበቀኝ ያኔው እዛው ብንለያይ ይሻል ነበር። ለኔ ግን እስቲል ነው ከትላንትና እስከሚደርስ ድረስ ሩታ ጥሩ ሰው ናት እያልኩኝ ለራሴ እየነገርኩት ነበር። ግን ትላንትና ተገላቢጦሽ ነው የሆነው። ታዲያ ምናልባት ይሄንን ልቤንና ይሄንን ጥሩነቴን አይተናል እስከዛሬ ድረስ እንደፈለክ ስትሆንና ምንም አትልም ሩታ። እንደፈለክ ስለሆንክ ማለት ከሰው ጋር ፎቶ ስለተነሳው ደገምኩት። ቆይ አስጨርሰኝ። ትላንትና ይሄንን ነገር አድርጌዋለሁ፣ ዛሬም ደግሞ ኖርማል ነው ብመለስም ያው ትቀበለኛለሽ፣ ምንም እኮ ችግር የለውም ምናምን ብለህ አንተም በእኔና ባመነህና በየዋህ ልቤ ላይ እንደፈለክ ተጫውተሃል። ስለዚህ እኔ ደግሞ